ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የኔ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ትናንትና ቡራዬ የእዩን ሀብል መልሶላታል ማለት ነው። በጣም ደስ ብሎኛል። እንኳንም መለስክላት። እኔ ደግሞ ለአንተ ይገባሃል የምለውን የባህሬን ወርቅ ማለት ነው አበረክትልሃለሁ ቡራዬ። ምንም ችግር የለም። እንኳንም መለስከው። ግን ለአንተም ብቻ ሳይሆን ለቅመሟም ለሀይሚቲም ተመሳሳይ ወርቅ ነው እኔ ማበረክትላችሁ። አሁን ግን አይደለም ቤተሰብ፣ ቀኑን ጠብቄ ነው። ቀን አለ ማበረክትበት ቀን፣ ዛሬ ነገ ግን አልላችሁም። በደስታቸው ቀን ወርቅ ነው ማለብሳቸው እና ማለት ነው ውዶቼ። ለዛውም ጥራቱን እየጠበቀ በዓለም አንደኛ የሆነ የባህሬን ወርቅ። የሀገር ውስጥ መሰላችሁ እንዴ? የሀገር ውስጥ መሰላችሁ እንዴ? የእዩ ግን ወርቅ አይደለም ያደረገችለት፣ ራሱ አርቴፊሻል ዝም ብሎ አለ አይደለ? ወርቅ ቅብ የመሰለ ነገር አለ፣ እሱን ያደረገችለት። እንኳንም መለስክላት። ድሮም እኮ እሷን ለማክበር እንደው ሰው ፊት ላለማዋረድ ብለህ እንጂ ያደረግከው ከእሷ ምንም አይነት ነገር መቀበል አልነበረብህም ቡራዬ ማለት ነው። ለማንኛውም ደስ ብሎኛል፣ እንኳን መለስክላት ወደዛ እና ውዶቼ። መሲ ጎልድ በባህሬን ይገኛል። ጥራቱን እየጠበቀ ምርጥ የሆነ በዓለም አንደኛ በታማኝነት በአገር ውስጥም ከአገር ውጭም ትልካለች ማለት ነው። ማዘዝ የምትፈልጉ እዘዟት፣ ትወዱታላችሁ። በአሁን ሰዓት በማንኛውም ቦታ አረብ ኤምሬት ላይ ካያችሁ የባህሬን ወርቅ ነው እየተሸጠ የሚገኘው ማለት ነው። ምክንያቱም ጥራትም አለው፣ በዛ ላይ ደግሞ በጣም ምርጥ ስለሆነ እና እንግዲህ የምታዙ ከሆነ እዚህ ስልክ ቁጥር አስቀምጥላችኋለሁ። በእርግጥ ወርቅ ይጠቅማል እንጂ አይጎዳም። ስለ ወርቁ እመጣበታለሁ። በመጀመሪያ ማለት ነው ቡራ እንግዲህ ትናንትና አይታችኋል አይደለ? ከዩ ጋር ተገናኝቶ ምን እንደነበረ እና ከዛም በተረፈ ደግሞ ሀይሚ ምንድን ነው ሀይሚቲና ቡራ በቃ ይለያዩ ምናምን የሚባል ነገር እየሰማን ነው። መቼም ቢሆን አይለያዩም። በነገራችን ላይ ማለት እኛ ስላልን አይደለም፣ እኛ መጣመር አለባቸው ስላልን አይደለም፣ እኛ ይለያዩ ስላልን አይደለም፣ እውነት ለመናገር ማለት ነው። እና የሚያለያይም የሚያጣምርም ፈጣሪ ነው። እህል ውሃ ካላቸው ይኖራሉ፣ ከሌላቸው ደግሞ አይኖሩም ማለት ነው። ገባችሁ አይደለ? እና እኛ አዛዥ ፈራጅ መሆን የለብንም። ከቻልን ማለት ነው ሁለቱን ለማስማማት መሞከር። በአሁኑ ሰዓት ቡራ የሚያደርገው ነገር ትክክል አይደለም፣ እንቆጠዋለን። ሰው ነው፣ ይስተካከላል። የማይስተካከል ነገር የለም በነገራችን ላይ እሺ። አይደለም ሰው ቀርቶ የተጣመመ ብረትን ራሱ ሰዎች ለማስተካከል ጥረት ያደርጋሉ ማለት ነው። አይደለም የሰው ልጅ ቀርቶ ማለት ነው። እና ቡራ ስሜታዊ የሚሆንበት መንገድ አለ። ከዚህ ስሜታዊ ነገር እንዲወጣ ማድረግ አለብን ስሬስ ማለት ነው እንጂ የሆነ በቃ ሁለቱ እንዲለያዩ ፑሽ የምናደርግ ከሆነ ጥሩ አይደለም። በእርግጥ ቡራ ቢሄድ ሌላ ቡራ ይመጣል። ገባችሁ አይደለም? ሀይሚ ብትሄድ ሌላ ሀይሚ ትመጣለች። ይሄ አይደለም፣ በቃ ይሄ አይደለም። ግን ምንድን ነው በቃ እኛ መጥፎ ነገር ከመናገር እንቆጠብ። ግን አስተያየት ከመስጠት ደግሞ ነገሮች ፍንፍን አድርገንም ደግሞ ማለፍ የለብንም ብዬ ነው የማስበው። ስለዚህ ቡራ የምታስተካክላቸው ነገሮች በጣም ብዙ ነገሮች አሉ። እውነት ለመናገር አሁን ትናንትና ባለፈው ዕለት ይዛሀት የመጣኸው ልጅ ማን ነው ስሟ? እሷን እየጠራህ ነበር ምናምን፣ አላስፈላጊ ማለት ነው። ይህ ምንድነው እልህ ውስጥ ገብተሃል እና ከኦዲየንስ ጋር ወይንም ደግሞ ከሀይሚ ጋር እልህ መገባባት የለብህም ቡራ። ስለዚህ መረጋጋት ያስፈልግሃል። ተረጋጋ። እልህ ለማንም አይበጅም። በእርግጥ ሀይሚ ትናንትና አልመጣችም። እንግዲህ ዛሬ ልትመጣ ትችላለች። እሷም ደግሞ ስትመጣ ምን አይነት ውሳኔ እንዳለም ደግሞ እናያለን። አንድ ነገር ደግሞ ሀሰን አለ። ሀሰን አሁን የመጣበት ሁኔታ አንድ ለማድረግ ሳይሆን አንድ ወገን ወግኖ ነው የመጣው። ግን ሀሰን ተረጋጋ ማለት ነው። ተረጋግተህ አንተም ሁለቱን ለማስታረቅ መሞከር ነው እንጂ ሆይ 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 ማለቱ መልካም ነው ብዬ አላስብም። በእርግጥ ለራስህ ነው፣ ቻናልህም ስለቀዘቀዘብህ ቻናልህን ለማሳደግ ይመስለኛል አሁን የገባኸው ጣልቃ ማለት ነው። ጣልቃ አታስገቡ ሀይሚ ቡራ፣ እውነት
ጣልቃ አታስገቡ ሰዎችን። እስኪ ራሳችሁ ለመፍታት ብትሞክሩ መልካም ነው ብዬ አስባለሁ። ስሬስ ከዛ በተረፈ ውዶቼ ማሮቼ ማለት ነው ፍቅሮቼ፣ ስለ ባህሪን ወርቅ ልንገራችሁ እህቶቼ፣ በስደት ላይ ያላችሁ በሙሉ ማለት ነው። ይሄ ትርኪ ብርኪ ነገር ምናምን ምናምን ነገር አንግዛ። ወርቅ ግዙ በአሁን ሰዓት። በእርግጥ አሁን ላይ ትንሽ ወርቅ ጨምሮ ነበረ። በባህሬን ወደ 60 ብር ገብቶ ነበር። አሁን ደግሞ ቀንሶ 53 ብር ነው እንደዛ ገብቷል ማለት ነው። ስለዚህ አሁን ረመዳን ላይ ሊቀንስ ይችላልና ወርቅ ግዙ፣ ወርቅ አስቀምጡ፣ ብር ባንክ አታስቀምጡ። ቁም ነገር ነው የምላችሁ። እና ኢትዮጵያ ሄዳችሁ ራሱ ወርቁን ብትሸጡት ማለት ነው በአሪፍ ዋጋ ነው የሚሸጠው፣ አሪፍ ዋጋ ማለት ነው። እና ወርቅ ግዙ እህቶቼ። ይሄ በቃ ጫማ፣ ልብስ ምን 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 እያላችሁ እንዳትሸወዱ። ቅርሳችን ወርቃችን አብዚ ወርቄ እንበል። እኛስ ለምን እንዴ አብዚ ወርቄ ማለት ግዴታ አለብን ማለት ነው። እና እንደዛ አድርጉ ነው የምላችሁ። የባህሬን ወርቅ ደግሞ በጣም ምርጥ ነው። መሲ ደግሞ በታማኝነት ጥራቱን የጠበቀ ግራም፣ አሁን ታውቃላችሁ አንዳንዶቹ ሊቀላቅሉም የሚችሉ ሰዎች ይኖራሉ። ግን መሲ ደግሞ በጣም ታማኝ ናት። እውነት ነው የምላችሁ። ስለዚህ እዘዟት። ባህሬን ላይ ትገኛለች። መሲ ጎልድ እና እንደዛ አድርጉ ነው የምለው። ብራችሁን ያዙ፣ ወርቅ ያዙ እህቶቼ። ለማንም ብር አትላኩሽ። ለከሌ ስጦታ፣ ለንተና፣ ለዘመዴ፣ ላጎቴ፣ ለምኔ አትበሉ። መጀመሪያ ለራሳችሁ ማለት ነው። ለራሳችሁ እኔ ራሱ በቅርብ ማለት ነው አሳያችኋለሁ። በደንብ አድርጌ ነው ማሳያችሁ። እሺ እንደውም ከቻልኩ ቦታው ላይ ሄጄ ማለት ነው። ለማንኛውም እንደዛ አድርጉ እና ለቡራዬና ለሀይሚዬ ያው ይገባቸዋል። ሲጋቡ ቀለበት ልግዛላቸው ወይስ የአንገት ወርቅ ልግዛላቸው? ምን ልግዛላቸው? እስኪ አማክሩኝ። ቀለበት ማን ነው? ቀለበቱን ቡራ ነው መግዛት ያለበት። ባል ነው መግዛት ያለበት ቀለበቱን አይደል? አውጥቶ ምን ብሎ ግዴታው ነው ማለት ነው። ግዴታው ነው ለሀይሜ የጣቷንም ጥሎሽ ራሱ የአንገት የጆሮ ሙሉ ወርቅ መቻል አለበት። ባል እሷ ምንም አታወጣም። ሙሉ ወጪውን እሱ ነው ማውጣት ያለበት። እንዴ እኔም አላግዘውም እዚህ ጋ። እኔ ማድረግ ያለብኝን ነገር በበኩሌ ለሁለቱም አደርጋለሁ እንጂ ስጦታ ለሰርጋቸው ይሄ የጣት ቀለበት ምናምን መዋጮ ምናምን የሚባል ነገር የለም፣ ቤተሰብ የለም። እና እንደዛ ነው። በቅርብ ይጋባሉ። ተለያዩ ይለያዩ የምትሉ ደግሞ እርድብን ብላችሁ ትቀመጣላችሁ ማለት ነው። ትቀመጣላችሁ እና ለማንኛውም ማለት ነው በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።